ሰላም ጤና ይስጥልኝ። በህይወታችሁ አንድ ነገር ሰርታችሁ ከ5 ወይም ከ10 ሰው ከባድ ትችት ቢሰነዘርባችሁ ምን ይሰማችኋል? አብዛኞቻችን እንቅልፍ እናጣለን፣ ስራችንን እናቆማለን ወይም ራሳችንን እንጠራጠራለን። አሁን ግን አስቡት፣ በአንድ ምሽት በሚሊዮን የሚቆጠር ህዝብ በማህበራዊ ሚዲያ ቢሰድባችሁ፣ ቀልዳችሁን ቢያናንቅባችሁና የምታቀርቡትን ሰው ቢኮንን ምን ታደርጋላችሁ? ዛሬ የምናየው ይህንን ማዕበል ለ25 ዓመታት ተቋቁሞ በሀገራችን አናት ላይ የቆመውን የሚዲያ ሰው የሰይፉ ፋንታሁንን የህይወት ጉዞ ነው። ከሰይፉ ፋንታሁን የህይወት ጉዞ የምንማረው ስለ ሚዲያ ብቻ ሳይሆን ስለ ራሳችንን ስሜታዊ ጥንካሬ ወይም ኢሞሽናል ሬዚሊየንስ ጭምር ነው። ግጥም ብሏል። ተመልካቹ በጣም ደስ ይላል። ዛሬ ግጥም ያለበት ዋና ምክንያት ያው ግልጽ አይደለ። በፌስቡክ ገጹ መቶ ሺህ ብር የዘር ገንዘብ ይሸልማል። በጣም ታዋቂ ነው። ቢጂአይ ይሰኛል። አጠቃላይ ሀብቱ ወደ ግማሽ ቢሊዮን ብር ይገመታል። ፋብሪካዎች አሉት፣ እርሻ አለው። ግን ከትርፉ ላይ እየቆነጠረ ለአዳዲስ ሀሳብ ላላቸው ኢትዮጵያውያን ይሰጣልና ቢጂአይ መምጣቱ ምክንያት በማድረግ ይመስላል ግጥም ብሏል። አለን እኛም ለማለት ነው። የስኬትን ስነ ልቦና ለመረዳት መጀመሪያ ስኬቱ የበቀለበትን አካባቢ ማጥናት ያስፈልጋል። በ1990ዎቹ መገባደጃ እና በ2000ዎቹ መጀመሪያ ላይ የኢትዮጵያ ብሮድካስቲንግ ዘርፍ እጅግ መደበኛ፣ ጥብቅና የመንግስት ቢሮክራሲ ስሜት የሚንጸባረቅበት ነበር። በዚህ ድባብ ውስጥ ሰይፉ ፋንታሁን ኢንፎቴመንት መረጃና መዝናኛን የማቀናጀት አዲስ ዘይቤን ይዞ ብቅ አለ። በስነ ልቦና እይታ በባህል ውስጥ የሌለ አዲስ ነገር ይዞ መምጣት ከፍተኛ የሆነ የአስተሳሰብ ነፃነትና ድፍረትን ይጠይቃል። ሰይፉ በወቅቱ በምዕራባውያን ዘንድ ለታወቁት የምሽት ቶክ ሾው ሌት ናይት ቶክ ሾው ቅርጸቶች ትልቅ ፍቅር ነበረው። በኢትዮጵያም ታዋቂ ሰዎች፣ ደራሲያንና ፖለቲከኞች ቀለል ባለ በቀልድና በሙዚቃ በታጀበ ድባብ ውስጥ የሚቀመጡበትን መድረክ አለመ። ማንኛውም ስኬት በአንድ ጀንበር የሚፈነዳ ሳይሆን ለረጅም ጊዜ በስውር የተሰሩ ስራዎች ውጤት ነው። ሰይፉ በኢቢኤስ ከመጀመሩ በፊት ሰይፉ በራዲዮ በማይክራፎን ጀርባ ከሚዲያ አንጋፋዎች ጋር በመስራት እና የሰዎችን ስሜት የመረዳት ብቃቱን ለዓመታት ኮትኩቷል። ሰይፉ በቀጥታ ትልቅ የቴሌቪዥን መስኮት አላገኘም። መጀመሪያ በሬዲዮ ታማኝ አድማጮችን አፈራ። ካሜራዎች ወደሱ ከመዞራቸው ረጅም ጊዜ በፊት ሰዎችን ማውራት፣ ቀልዶችን ጊዜያቸውን ጠብቆ መጣልና አድማጮችን መረዳትን ተለማመደ። ለምሳሌ እኔ ጸጉሬን አላሳድግም አርሰናል ካላሸነፈ ብዬ ነው የእድሜ ልክ የመላጣው። እንደዛ እንደማለት ነው። መነጋገሪያ ነገሮች አሉ። ከነሱ መሃል እንግዲህ ቅድም ስሙን ጠርተነዋል፣ ማንቸስተር ዩናይትድ አልን። ኧረ እንደው አንተ ሰውዬ ከማንቸስተር ዩናይትድ አናት ላይ ውረድ እያላችሁ ነው ካሜራማን አይደለም። እኔ ግን አይደለም፣ እኔ ትቼዋለሁ እኮ። ግን የሚወጡ ዜናዎች በአጠቃላይ ከማንቸስተር ዩናይትድ አናት ላይ እንዳንወርድ። አሁን ለምሳሌ ማንቸስተር ዩናይትድ እኔ በሆን ኖሮ እኮ አናቱ ላይ አልቀመጥም። ምክንያቱም ያዳልጠዋል፣ አይቀመጥም። ማን ይሄን ያልኩት ስለ ጸጉር ላወራችሁ ነው። የማንቸስተር ዩናይትድ ደጋፊ ነው። ማንቸስተር ዩናይትድ 5 ጨዋታዎችን በተከታታይ ካላሸነፈ ጸጉሬን አልቆረጥም ብሏል። ይሄ ደጋፊ ያስተላልፈው መልእክት እስኪ ስሙ። ይሄ ሰውዬ ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ካላሸነፈ ጸጉሬን አልቆረጥም በማለት በሶሻል ሚዲያ ቻሌንጅ ይጀምራል። ቻሌንጁንም ኦክቶበር 5 2024 አንድ ብሎ ይጀምራል። ከዛን ጊዜ ጀምሮ ቀን 10፣ ቀን 50፣ ቀን 100 እያለ ለ357 ቀናት ያክል ዩናይትድ ተከታታይ 5 ጨዋታዎችን ባለማሸነፉ እስካሁን ድረስ ጸጉሩን ሳይቆረጥ ቆይቷል። ሰውየውም እስካሁን ድረስ ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ካላሸነፈ በስተቀር ቻሌንጁን አላቋርጥም በማለት ጸጉሩን ሳይቆረጥ ቀጥሏል። እናንተስ ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን አሸንፎ ሰውየው መቼ ጸጉሩን የሚቆረጥ ይመስላችኋል? ይሄ ሰውዬ በእርግጠኝነት እንዲህ በጸጉር ተሸፍኖ አይኑና አፍንጫው እስኪሸፈን ድረስ ማንቸስተር ዩናይትድ ግን 5 ጊዜ ማሸነፍ የሚችል አይመስለኝም። በጥቅምት ወር 2006 ዓመተ ምህረት ሰይፉ በኢቢኤስ ለመጀመሪያ ጊዜ ተላለፈ። ፕሮግራሙ በአንድ ጀንበር የብዙዎችን ትኩረት ሳበ። የኢትዮጵያ ተመልካቾች የቀጥታ የባንድ ሙዚቃ፣ የመክፈቻ ቀልዶች፣ ሞኖሎግ እና ሶፋ ላይ የሚደረጉ የኮከቦች ቃለ ምልልስ በጋራ ያካተተ ትዕይንት ለመጀመሪያ ጊዜ በቅርብ አዩ።
ሰይፉን የተዋጣለት ቃለ ምልልስ አድራጊ ያደረገው ከፍተኛ የማህበራዊ ግንኙነት ብልህነቱ ሪሌሽናል ኢንተሊጀንስ ነው። በቴሌቪዥን መስኮት ላይ የራስን መከላከያ ማውረድና ቀለል ማለት የሰዎችን ልብ ለመክፈት ትልቁ መሳሪያ መሆኑን ያውቃል። በራሱ ላይ በመቀለድና ቀለል ያሉ ወጎችን በመጠቀም የእንግዶችን ፍርሃት ያጠፋ ነበር። በዚህም ምክንያት መደበኛ ጋዜጠኞች ሊያወጧቸው የማይችሏቸውን ሚስጥሮችና የግል ታሪኮችን እንግዶቹ በፈገግታ እንዲያጋሩት ያደርግ ነበር። የህይወት ፍልስፍናሽ ምንድነው? ማለት ስለ ህይወት አንድ ነገር ማለት ካለብኝ ምክር ይሁን ምስክርነት እርግጠኛ አይደለሁም። ለቃሉ ግን እንዳልኩክ በጣም እኔ በብዙ የህይወቱ ጣውረድ ውስጥ አልፌ ነው እዚህ የደረስኩትና በተለይ ደግሞ እንደኔ ያለ እናት ያለ አባት አድገው አይደል ኑሯቸውን ህይወታቸውን አሸንፈው እዚህ ለደረሱ ልጆች በቃ እንደው ለአንድ ሰው እንኳን ቢደርስልኝ ብዬ ማስበው አይዟችሁ ማንም የለኝም፣ በተለይ የሚያግዘኝ ሰው የለም፣ እናት የለኝም፣ አባት የለኝም፣ ዘመድ የለኝም ብለው የሚያስቡ ካሉ አይዟችሁ መድኃኒዓለም አባት ይሆናችኋል፣ ድንግል ማርያም ደግሞ እናት ትሆናችኋለች፣ አይዟችሁ። በየሳምንቱ እሁድ በሚሊዮን የሚቆጠሩ ኢትዮጵያውያን ሰይፉ ፋንታሁንን ያያሉ። አንዳንዶች ይወዱታል፣ ሌሎቹ ደግሞ ስራዎችን ይተቻሉ። አልፎ ተርፎም በማህበራዊ ሚዲያ ላይ የስድብና የትዝብት ጦር ይሰነዝሩበታል። ነገር ግን እውነታው ይሄ ነው። ሰይፉ ላለፉት በርካታ ዓመታት በሀገሪቱ ከፍተኛው የሚዲያ ወንበር ላይ እንደተቀመጠ ነው። በአንድ ሀገር የሚዲያ ስነ ምህዳር አናት ላይ ለብዙ ዓመታት ያለ ምንም ትችት መቆየት አይቻልም። የሰይፉ መድረክ እያደገ ሲሄድ የሚሰነዘሩበት ትችቶችም ስነ ልቦናዊ ክብደታቸው እየጨመረ መጣ። ይህንን ጉዞ በትምህርት መልኩ ስንመረምረው የገጠሙትን 3 ዋና ዋና የትችት ምሰሶዎች እናገኛለን። የመጀመሪያው ትችት ሰይፉ የባህል ጠባቂ ወይስ ነጋዴ የሚለው ውዝግብ ነበር። መድረኩ ትልቅ ተጽዕኖ ፈጣሪ ከመሆኑ የተነሳ የህዝቡ ኤክስፔክቴሽን ወይም የመጠበቅ ደረጃ እጅግ ከፍተኛ ነበር። ይሁን እንጂ ተቺዎች ሰይፉ ከባህላዊና ከጥልቅ እውቀት ይልቅ ለንግድና ለማስታወቂያዎች ቅድሚያ ይሰጣል የሚል ይከሱት ነበር። ፕሮግራሙ አንዳንድ ጊዜ ጥልቅ ማህበራዊ ግንዛቤ ከመፍጠር ይልቅ ምርታቸውን ወይም መጽሐፋቸውን ማስተዋወቅ ለሚፈልጉ ሰዎች ብቻ የተመቻቸ የማስታወቂያ ማሽን ይመስላል የሚሉ ወቀሳዎች ይነሱበት ነበር። ሁለተኛው ደግሞ የቀልዶቹ ደረጃና የአእምሮአውያን ትችት ነበር። በአንዳንድ ምሁራንና የጥበብ ሰዎች ዘንድ የሰይፉ የኮሜዲ ስልት ይተች ነበር። ቀልዶቹ ደካማ ወይም ላዩን ብቻ የሚቧጥጡ ናቸው የሚሉ ነበሩ። አልፎ አልፎም እንደዚህ ያለ አገርን የሚያህል ትልቅ መድረክ የያዘ ሰው ህዝብን በከፍተኛ አስተሳሰብ ለማንቃት መስራት አለበት እንጂ በሳምንት አንድ ቀን ቀላል በሆኑ ነገሮች ብቻ ሰውን ማዝናናት የለበትም የሚሉ ክርክሮች ነበሩ። ሶስተኛው ትችቱ የሚመነጨው ደግሞ አወዛጋቢ ሰዎችን ይጋብዛል በሚል የሚነሳበት ነበር። ምናልባትም ትልቁ ስነ ልቦናዊና ሙያዊ ፈተና የመጣው ሰይፉ በሰዎች ዘንድ በጣም የተጠሉ አወዛጋቢ ወይም የህግና የስነ ምግባር ጥያቄ ያለባቸውን ግለሰቦች ወደ ሶፋው ሲጋብዝ ነው። እነዚህ ሰዎች ራሳቸውን እንዲያጸዱ ወይም እንዲያስተዋውቁ እድል ሰጥቷል በሚል ከህዝብ የሚሰነዘረው ቁጣና በማህበራዊ ሚዲያ ዘመቻ እጅግ ከባድ ነበር። የእይታ ብዛት ወይም ሬቲንግስ ለማግኘት ሲል እሴቶችን ይገበያያል የሚሉ ውንጀላዎችም ይቀርቡበት ነበር። ማንኛውም ሰው ስራ ሲሰራ መተቸቱ አይቀሬ ነው። ነገር ግን እንደ ሰይፉ ፋንታሁን በየሳምንቱ በሚሊዮን ህዝብ ፊት የሚተች ሰው ማግኘት ከባድ ነው። ሰዎች ስላጠያየቁ፣ ስለሳቁ፣ አልፎ ተርፎም ስለሚጋብዛቸው እንግዶች በየቀኑ ያወራሉ። አብዛኛው ሰው እንዲህ ያለ የትችት ናዳ ሲወርድበት ተስፋ ይቆርጣል ወይም ስራውን ያቆማል። ሰይፉ ግን የተለየ ነው። ሰይፉ በአንድ ወቅት ስለ ትችቶች ሲናገር እንዲህ ብሎ ነበር። ትችት እኮ የነፃ ማስታወቂያ ነው። ሰዎች ስላንተ ክፉ የሚናገሩ ደግ፣ ዋናው ነገር ግን ስላንተ ማውራታቸው ነው። ይህ በስነ ልቦና እይታ ሪፍሬሚንግ ወይም ደግሞ አሉታዊ ነገርን አዎንታዊ አውድ መስጠት ይባላል። ሰይፉ ትችቶችን እንደ ጥቃት ሳይሆን ሰዎች ለፕሮግራሙ እንዳላቸው ትኩረት ነው የሚቆጥረው።
አእምሯችን ትችትን እንደ ጥላት ሳይሆን እንደ መረጃ እንዲያየው ካደረግነው በቀላሉ አንጎዳም ማለት ነው። አንድ የሰው ልጅ አጠቃላይ አገራዊ የማህበራዊ ሚዲያ ቁጣና ዘመቻ ሲከፈትበት በስነ ልቦና ረገድ እንዴት ሊተርፍ ይችላል? የሰይፉ የሥራ ዘመን ለዚህ የጽናት ስልት ትልቅ ምሳሌ ነው። አወጣልኝ ታውቃለህ? አዎ እንዴ በጣም አዎ ያጨበጨባችሁልኝ አንዴ ትክክለኛ ቦታ ላይ ዳኒ ተገናኝተናል። አይ አንተ ግን ተቀለለ ብሎኝ እውነት እንደዛ ነው። ግን ይዞ የነበረ ባይ ዘ ዌይ እንትን ነው። አሁን ለምሳሌ ወታደሮችን ማይተህ እንደሆነ የሆነ ቶን አውጥተው ነው አለ ምን ትያሉት ያን ለምንድን ነው የሚያደርጉት ብለህ ስታስብ የሆነ ነገር ይለመድና ይመጣል። ለምን እንደሆነ ግን ብዙ ሰው አይገባውም። ኢነርጂ ነው ምናምን ነገር እንትን ሲሉ ዳት ኢዝ ኢነርጂ ነው ፉል እያደረጉ ያሉት ማለት ነው። ከውስጥ ያለውን የሆነ የተጨናነቀ እንትኑን በማውጣት ሶ ኢነርጂ ሞር ስትሮንግ ማለት ነው። እንዴ ያለው ምናምን ስትልና አለው ምናምን ስትላ አንድ አይደለም አለ ሶ ያ ማለት ነው ሞር እንትን ስትሉ ያ ነው። አይ ዶክተር ደምሰው ግን መጽሐፍ አለበት እውነት በጣም ታዲያ ሰይፉ ፋንታሁን የሚሰነዘርበትን ትችትና የማህበራዊ ሚዲያ ዘመቻ እንዴት አለፈው? አንደኛ ራሱን በመለየቱ ነው። ሰይፉ በካሜራ ፊት ያለው የማያ ገጸ ባህሪ ወይም ዘሆስት እና ከካሜራ ጀርባ ያለው እውነተኛ ማንነቱ ዘሂውማን መካከል ያለውን ልዩነት በሚገባ ተረድቷል። ሰዎች ሰይፉ አቅራቢውን ሲተቹት እሱ ጥቃቱን ወደ ሰይፉ ግለሰቡ አስጠግቶ ስሜቱን አይጎዳውም ነበር። ይህ አይነቱ ስሜትን የመለየት ብቃት ከስነ ልቦና መዝለቅ በርናውት ለመዳን ትልቁ ጋሻ ነው። ሁለተኛው ስልቱ ደግሞ ፍጹም ቀጣይነትና አለመቆራረጡ ነበር። ብዙ የሚዲያ ሰዎች ከባድ ትችት፣ ስድብ ሲገጥማቸው ይሸሻሉ፣ ይደበቃሉ ወይም ፕሮግራማቸውን ያቆማሉ። ሰይፉ ግን ተቃራኒውን ነው ያደረገው። የሚቀጥለው እሁድ ከምሽቱ 3 ሰዓት ላይ ድጋሚ ብቅ ይላል። ይህ የማይናወቅ ቀጣይነት የህዝቡን ስነ ልቦና ይህ ሰው በማዕበል አይወድቅም ብሎ እንዲቀበል አደረገው። የማህበራዊ ሚዲያ ቁጣዎች እድሜያቸው አጭር መሆኑንና በትጋት መስራት ማንኛውንም ጩኸት እንደሚያሸንፍ ያውቅ ነበር። ሶስተኛው ስልቱ ደግሞ ትችቶችን ወደ ጥንካሬ መቀየሩ ነበር። ቀልዶቹ ደካማ ወይም ሰውን የሚያሳፍሩ መሆናቸውን በመቃወም ፈንታ ሰይፉ ራሱ በራሱ ቀልዶቹ ላይ ቀድሞ መሳቅ ጀመረ። ሰዎቹ ሊያፈዙበት የሚችሉትን ነጥብ ቀድሞ እሱ ራሱ ላይ በመጠቀም የተቾችን ጦር ያከሽፍ ነበር። ሰይፉ የሰዎችን አስተያየት መቆጣጠር እንደማይችል ያውቃል። እሱ መቆጣጠር የሚችለው የራሱን ዝግጅት ጥራትና አቀራረብ ብቻ ነው። ይህ በስነ ልቦና ሎከስ ኦፍ ኮንትሮል ይባላል። በስነ ልቦና ሎከስ ኦፍ ኮንትሮል ማለት በህይወቴ ውስጥ ለሚሆኑ ነገሮች ተጠያቂው እኔ ነኝ ወይም ውጫዊ ሁኔታዎች የሚለው ምርጫ ነው። ሰይፉ የሰዎችን አስተያየት፣ ጥላቻ ወይም ውዴታ መቆጣጠር እንደማይችል ጠንቅቆ ያውቃል። እሱ መቆጣጠር የሚችለው የራሱን ዝግጅት ነው፣ የሚጋብዛቸውን እንግዶችና መድረክ ላይ የሚያሳየውን ጉልበት ብቻ ነው። በየሳምንቱ እሁድ የሚቀርበው ፕሮግራም ሳይቆራረጥ ለዓመታት መዝለቁ የሚያሳየው ሰይፉ ትኩረቱን ሙሉ በሙሉ በራሱ ላይ ማድረጉን ነው። ድድ ማስጠል የተቀመጡ ጥቁሮች በቃ ቁጭ ብለው ሰው ሲያልፍና ሲያገድም አስተያየት የሚሰጡ ሰዎች እና የሆነ ጫማ ነው ያደረኩት። እየሄድኩኝ አንደኛ አለ ደግሞ እያየ ነው የሚያወራው። ስኬጅ ሚ ነገር ነው ያለው። በኋላ ላይ ነው you wear a nice shoes ምን ቆንጆ ጫማ ነው ያረካው። ስማ የገባኝ ቆይቼ ነውና thank you ያልኩት። ሰይፉ ፋንታሁን የህይወት ጉዞ ማንም ሰው በራሱ ህይወትና ስራ ሊተገብራቸው የሚችላቸውን 3 ዋና ዋና ስነልቦናዊ መርሆች መውሰድ እንችላለን። አንደኛ የሚዲያውን ህግ ማወቅ ነው። ከተመልካች ወንበር ላይ ተቀምጦ ተጫዋቾችን መተቸት በጣም ቀላል ነው። ሰይፉ ግን እውነተኛ እድገት የሚመጣው ወደ ሜዳው ገብተህ ለመሰደብና ለመሳሳት ስትደፍር ብቻ መሆኑን ያስተምረናል።
በትልቅ ደረጃ ተጽዕኖ ፈጣሪ መሆን ከፈለግ ትችትን ማለትም ለስኬት የምትከፍለው የመግቢያ ታክስ መሆኑን በጸጋ መቀበል አለብህ ብሎ ያምናል። ሁለተኛው ደግሞ ሁሉንም ሰው ለማስደሰት አለመሞከር ነው። የአንድን ሀገር ሰፊና የተለያየ ማህበረሰብ ፍላጎት ለማርካት ሁሉንም ማስደሰት አይቻልም። ሰይፉ የእሱ ዋና ተመልካቾች በከባድ የሳምንት ስራ በኋላ መዝናናት የሚፈልጉ ተራው ህዝብ መሆናቸውን ያውቃል። ለታላላቅ ምሁራን ትችት እጅ ሳይሰጥ ለታማኝ ተመልካቾቹ ታማኝ ሆኖ ቀጥሏል። ሶስተኛው ደግሞ ጽናት በሂደት የሚገነባ ጡንቻ መሆኑን ነው። ሰይፉ ማዕበሎችን የመቋቋም አቅም ያገኘው በአንድ ጀንበር አይደለም። ከ5 ዓመታት በላይ በሚዲያ ውስጥ በማለፉ የተገነባ ነው። ዛሬ የምናልፍባቸው ትናንሽ ትችቶች ለነገው ትልቅ የህይወት ማዕበል ያዘጋጁናል ማለት ነው። አንዳንዶቹ ለምን ታሳቀቃቸዋለህ ይሉኛል። እድሜ መጠየቅ ያሳቀቃል? ያው የሰው አንደርስታንዲንግ በእድሜ ውስጥ ነው ሰው ጀጅ የሚያደርግህና ከዛ አንጻር ነው መልሶቹ ስለሚያስፈሩ ይሆናል። ማኪያውን እድሜዋን በጠይቃት ያለምንም ችግር ነው የምትናገረው። ችግር የለው። ስንት ነው ማኪ? ገምት መጀመሪያ። ከኔ አንጻር ነው። እኔ ባለፈው ተናግሬ ያለው 35ኛ ዓመት ልደቴ እንዳከበርኩ እላዩ ላይ ዝም ብዬ 5 ብጨምርልሽ 37። እንግዲህ ከሰይፉ ፋንታሁን ህይወት የምንማረው ዋናው ነገር ሰዎችን ማስደሰት እንደማንችል አውቀን በትችቶች ሳንበገር በራሳችን መስመር ላይ መጽናትን ነው። ለመሆኑ በእርስዎ እይታ ሰይፉ ፋንታሁን በሀገራችን ሚዲያ ላይ ካሳየው ጥንካሬ ይበልጥ የሚደንቀዎት የትኛው ነው? ኮሜንት ላይ ያጋሩ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ እንድታደርጉልኝ በትህትና ጠይቃችኋለሁ። በሚቀጥለው ሌላ ቪዲዮ እና ሌላ ታሪክ እስከምንገናኝ ሰላም ቆዩልኝ።